ፓርት 2 vlog ሊጀምር ነው። ከቤት እየወጣው ነው። ፓርት 3 vlog እንግዲህ ከሷ ጋር ነው ያሰብኩት ነው። ፓርት 2 vlog ሊጀምር ነው። ከቤት እየወጣው ነው። ለሳውንድ ኳሊቲው በጣም ይቅርታ። ድምጼን ከፍ አድርጌ እያወራሁ ነው የምገኘው ማይክ ስላልገዛሁኝ። ስለዚህ ማይክ እስከመዛ ድረስ ታገሱ። የቪዲዮ ኳሊቲ እንኳን ማስተካከል እችላለሁ። ለምን ካላችሁ ያው ካሜራማን ነኝ። ለማሪ እንግዲህ እየወጣ ያሉት ፀጉሬን ለመሰራት ነው። ፀጉሬን ከሰራው በኋላ ያው ቪዲዮ ቀረጻ ይኖርብናል ማለት ነው። ለማንኛውም በዛው ፕሮሞሽን ነገር ነው እየሰራ ያለሁት። ስለዚህ ተከታተሉኝ። እንደተለመደው እንግዲህ ደብረ ወርቅ ገብተን ግንባላችንን ይዘን ወጥተናል። ፋሚሊ ፓርት 3 vlog እንግዲህ ከሷ ጋር ነው ያሰብኩትና ካሁኑ ነገር ያቸው ምን አይነት ቪዲዮ ልንሰራ እንደምንችል እኔ በጣም ጸዴ ነገር እናቀርባለን እንዳልኩኝ ይሆናል። ጸዴ ነገር እንሰራለን። እንዳያችሁት እንግዲህ ሃሩን የውበት ሳሎን የገባሁት። ሃሩን የውበት ሳሎን ጀለስ መቼ ይችላል? ወላሂ በጣም ነው የሚችለው። ስራው እንዳያችሁት ነው። ዲፈረንሱን ከየት ወዴት እንደቀየረኝ እያያችሁት ነው። ስራው ይናገራል። ለማንኛውም አድራሻቸው ጀሞ ነው። ሻንሞን ስታር ቢልዲንግ ሁለተኛ ላይ ነው የሚገኙት። ስልክ ቁጥሩና ቲክቶክ አካውንቱን እዚህ ጋር ስለማስቀምጥላችሁ ገብታችሁ ቼክ አድርጉት። በጣም ተወዱታላችሁ ስራውን በጣም እና በዚሁ አጋጣሚ ብራዘሬ በጣም ነው የተመቸኝ። በጣም ነው የማመሰግነው። ቴንክ ዩ። እዚህ ጋር እንግዲህ ኬፍ ብዬው በጣም ደስ ብሎኝ ወጣሁኝ። ልክ እንደወጣሁኝ ግን እዛው ህንጻ ላይ የጓደኛዬ ጫማ ቤት ነበር። እስካሁን ቪዲዮ ሰርችለት አላውቅም። ኦልሞስት 3 አመት ምናምን እየሆነ ነው። ከዛ ጊምባልና ካሜራችን አወጣሁኝ፣ አጀስት ምናምን አረኩኝ። ያው ካሜራማን ይቺ እንኳን ፎቶ ያረገች ነው እዚህ ጋር። እኛም እዚህ ጋር አጀስት ምናምን አርገን ጨረስን። ከዛ ወደ ቀረጻ ነው የገባሁት። ወደ ቀረጻ ገብቼ ግን በጣም ያበደ ቪዲዮ ነው የሰራሁለት። የምር እኔ በጣም ወድጄዋለሁ የሰራሁለትን ቪዲዮ። ያው እሱም ኤዲት አድርጌ ፊክስ አድርጌ ስሰጠው በጣም ይወደዋል ብዬ አስባለሁኝ። እና ባካችሁ ለጓደኞቻችሁ ባላችሁ ነገር ጓደኞቻችሁን እውነት አግዟቸው። እንተጋገዝ። ያራዳ ልጆች ካልተጋገዝም ምንም አይነት መንፈጥረው ነገር ሊኖር አይችልም። እና እዚህ ጋር እንግዲህ ያው እንዳያችሁት ለጓደኛዬ በደ ቪዲዮ ምለውን በሚችለው አቅም አሪፍ ምለውን ነገር ዳርቼለት ነው። ለመሻገር ቪዲዮ አብረታል። ዜብራ ላይ ያለ ነው። ባካችሁ አሳልፉ። አታ ወላሂ ከገጭም ይችላል። ቴንክ ዩ በጣም ፈውዞን ነበር ሲጀመር። ከዛ አሁን ትራፊኮች እያዩ ነው። ሌሉ ነው መሰለኝ ምን ሰማቸው መስሏቸዋል። ምግብ እንብላ ሲባል ሰው እምቢ ይላል አይባልም። እምቢ አይባልም እንዴ? ኦልማርት ሳጋ ኦልማርት አለ ግን እኛ ሰፈር ደግሞ እማዋ አለ። ስለዚህ እማዋ ሱፐርማርኬት ነው የሚበልጥ ከኦልማርት ይልቅ ማለት ነው። ያጋ ደግሞ ኦልማርት ደግሞ ነው የሚገኘው። እማዋ ግን የት ነው የሚገኘው? ሜክሲኮ ያው ነው። ምንም ኦልማርት ደግሞ ገብታችሁ ነገር አጣጣው። እማዋ ወላሂ የሌለ ነገር የለም። ወጥ ከነንጀራው አለ ያን ያህል እዚያን ምንም የሆነ ነገር ቢኖር ነው ሱፐርማርኬት ተብሎ የሌለው እቃ እኮ የለም። ግን ያን ያህል አሁን ለምሳሌ የሆነ ነገር ገዝተሽ ቤት ይለሽ ለምሳሌ እነሱ ጋር እንጀራውን ሞተንም ገዝተሽ መልፋት አይጠበቅባችሁም እማዋ ስትመጡ። ለማንኛውም እሷ ኦልማርት ነች፣ እኔ እማዋ ነኝ። ያለውን ልዩነት በላይ ምናምን ቪዲዮ ላይ እናሳያቸዋለን። ኦልማርት ይወጣል፣ ወላሂ እማዋ ይወጣል 100%። ለማንኛውም ተሰናበቴ ነው። ሰላም
ቻው። ቤት ገብቼ ጊምባሌን አስቀምጬ እየወጣሁ ነው። ወደ ስትሬት ፎቶግራፈር ደግሞ እየሄድኩ ነው። ቅድም ቪዲዮ ቀረጻ ላይ ነበርኩ። አሁን ወደ ስትሬት ፎቶግራፈርነት እንሄዳለን። ተከታተሉኝ፣ አብራችሁን ቆዩ። ለምን ፒያሳ ነው የሚሄደው? ፒያሳ ከሄድኩ ብዙ ነገር ነው ማሳያችሁ። ለቮይስ በድጋሚ ይቅርታ። ባዜ ቪዲዮ ላይ ነሽ በስራ ሰላም በይ እንላለን። አቤል ይባላል የኛው ቦዘኔ አበስራ ሰላም በላይ እየሰራው ነው። አያችሁ አይደለ? ጠላት ከቅርብ ነው። ጠላት ከጎኔ ነው ያለው። ዩቲዩብ እና ያልክ ነው ሳቀብኝ። እኔ ነገ ጧት ተቀይሬ አሳየዋለሁ። ከእናንተ ፊት ነው ቃል የሚገባ ዶላር ተከፋይ ነገ እኔ አምኛለሁ። እናንተ ማትመኑ ከፈለጋችሁ ተቀበል ለማሳየት። ኢትዮጵያ ውስጥ ሰው ያው ፕላን ኤ ይኖራል፣ ፕላን ቢ ምናምን ይኖረዋል። ያ ፕላን ኤ ያው የምትሰሩት ቤት ላይ የምትሰሩት ስራ ነው። ፕላን ቢም ያው ኖርማል ታስባላችሁ ምናምን። የሚያስቡት ነገር ግን ፕላን ቢ ምንድነው? በቃ ብከስር እንኳን ወይ ገጠር እገባለሁ ምናምን ጆዬና ነኝ ብንከስር የሆነ ነገር ቢፈጥ የት ነው የምንገኘው? ነገራችሁ
አታውቀውም? ሰዎች ይጋርኩ ነው መሸ እንግዲህ መሸ ምንም ማድረግ አይቻልም። ይምሽ መብቱ ነው። ለማንኛውም አሁን ፒያሳ ነን። አራዳ ስሙ ሲነሳ ፒያሳ አንድ ላይ አሁን ወደ ስትሬት ፎቶግራፈር ጀማ ተቀላቅለናል ማለት ነው። ስለዚህ ትንሽ ተፍ ያልን አሳያችኋለሁ። ተከታተሉ። ወደ ስትሬት ፎቶግራፊ እንቀጥላለን ማለት ነው። አሁን አንዳንድ ከስተመር አይባልም በቃ አንዳንድ ሰዎችን ላነሳ ስለሆነ ተከታተሉ። መሸ አልመሸ እኛ አገባ ነው። እኛ ጋር ቀን ነው። ካመናችሁ ምን ያ አላህ ረቢ። እኔ እንኳን እንደሳቸው ኮንፊደንስ የለኝም ወላሂ። እኔ ፕሮፌሽናል ነኝ ነው። እኔ ራሱ ፕሮፌሽናል ነኝ። ሳምሰንግ ስልክ ለምን ይጠቅማል ካላችሁ ለቪዲዮ። አንዳንድ መጥፎ ሰዎች ከጎናችሁ ሊኖሩ ይችላሉ። መብታቸው ነው መኖር። መጥፎም ሆኑ ደግም ሆኑ መኖር መብታቸው ነው። አንድ ብር ሳልሰራ ወደ ቤቴ እየተመለስኩ ነው። ለማንኛውም የዛሬው ላይ ይሄን ይመስላል። በፓርት 3 እስከምንገናኝ ይመቻችሁ።